ባቸው አምላክ ሳይሰሩ ከዚያስ ራሴ ደግሞ አድኛለሁኝ አለ። ምንም አይነት ሚና የላቸውም፣ ሲሰራም የሉም። ኃጢአቱንም የሚያደናቸው አንድ አካል መጥቶ ተገደለ፣ ተሰቀለ፣ በዚያ ዳኑ። የእነሱ ሚና ምንድን ነው? ምንም አይነት ሚና አልሰጠም እኮ ክርስትና። ወረበል ካባ ኃጢአቱ ሲሰራ ነበር እኮ። ተው ክርስትናን ተው። እኔ ጥያቄ ጠይቅ አልከኝ፣ ጠየቅኩ። አለቀ እኮ። ክርስትናን ተው ያለኝ አሁን ውሃ ስለበላ ነው ክርስትና አይደለ? ኧረ አይደለም፣ ውሃ ይበላ። መቼም ውሃ ይበላ። ውሃ ያነሳል። ክርስትና ውሃ የሚያነሳ ምን ያክል ኢፍትሐዊ እንደሆነ ላስረዳ። አንተ አዳምና ሔዋን ኃጢአቱን ሲሰሩ አብረህ ሰርተሃል አልሰራህም? እኔ እኮ አንተን እኮ ጠየቅኩ እኮ ያንተን አልመለስክልኝም። አዳምጠን አልከኝ። ዝም ብለህ አትመልስም። አዳምና ሔዋን መለስኩልህ እኮ። አዎ አልኩ እኮ፣ እንደ እምነቴ አዎ አልኩ። እሺ አዳምና ሔዋን አታዳምጥም? ለመጨረሻ ጊዜ አትደረም። አዳምና ሔዋን ኃጢአቱን ሲሰሩ አንተ አብረህ ሰርተሃል አልሰራህም? እንደ ክርስትና እምነት እኔ የውርስ ኃጢአት አለብኝ ብዬ ነው ማምነው፣ ግን ከዛ ኃጢአት ደግሞ በክርስቶስ ድኛለሁ ብዬ ነው። ስለ ውርስ ኃጢአት አልጠየቅኩም። አዳምና ሔዋን የሰሩትን ኃጢአት ስለመኖርና ስላለመኖር ከሆነ የምታወራው አልነበርኩም። አይዋ። ስለዚህ ሳትኖር የውርስ ኃጢአት አለብህ ብሎ ሁለቱ አካሎች በሰሩት አንተ ላይ ጭኖብሃል አምላክህ አይደለ? አንተ ለምን እዛ አትገባም ታዲያ? ከሌለብህ እኮ ለምን ወጣህ? ሁሴን ለክርስትና መልስ አይሆንም። አንድ ያዳምጥ። አንተ ምንም ኃጢአቱን ሳትሰራ የውርስ ኃጢአት አለብህ ብሎ የጫነብህ አምላክህ ተመልከት። የደንገነት አንተ ምን ቦታ ነው የደንገነት? አልተፈጠርንም እኛ የዛን ያልነበርን። ቦታው ምንድን ነበረ? የምን አይነት ቦታ ነበር? ለምንድን ነበረ እዛ የተፈጠሩት? አንዴ ቆይ፣ ስለዛ አይደለም እያወራን ያለ ነው። እኛ ስለ ኃጢአቱ እያወራን ነው አሁን። አንተ የኃጢአት ሲሰራ የለህም። ተመልከቱ። የለህም አልነበሩ። አንተ የአዳምን ኃጢአት አንተ ሰርተሃል ወይንስ አልሰራህም? አዎ፣ ያ ኦሪጂናል ሲን የሚባለው በውስጣችን አለ፣ በሰው ልጆች ውስጥ አለ። ኦሪጂናል ሲን በቃ ማለት ተላልፎ መጥቷል። የሰው ልጅ ሁሉ ኃጢአት ሰርቷል ይላል የእግዚአብሔር ቃል። እሺ፣ በጣም ጥሩ። እንደሱ ከሆነ ማርያም ኃጢአትን ሰርታለች? አዎ፣ አለባት። ኦሪጂናል ሲን አለባት። ሰርታለች አይደለም፣ ኦሪጂናል ሲን አለባት። ድንግል እኮ ነች፣ ድንግል ነች፣ ንጽሕት ነች። ግን ይሄ ከአዳም የሚመጣው ሲን ይኖርባታል ብዬ ነው የማምነው ሰው ስለሆነ። በጣም ጥሩ። በጣም ጥሩ። የወደቀው የአዳም ስጋ ያለበት ሰው ደግሞ እንዳለ ኃጢአተኛ ነው እና ያ ስጋ ሊያድን አይችልም አይደለ? አሁን አንተ ጥያቄን በጥያቄ ነው። እኔ ጥያቄን ጠይቄ አልመለስክልኝ። ምናምን አትበል። አሁን በቃ መለሰ። ስለዚህ የአዳምን አትበል፣ መልስልኝ። እኔን እንዴ ማድረግ አይቻልም። ትልቅ ሰው መስሎ ነበር። ረበል ካባ ትልቅ ነው በእድሜ አባታችን ሊሆን ይችላል ምናልባት በቪዲዮ ይወጣ፣ ግን እድሜው እንደ ህፃን ነው። አሁን እሱ ወላሂ ላዚም አምላኩን ኢፍትሐዊ እንደሆነ አስመሰከረ። በቃ የኃጢአት ውርሰት አለብን ተጭኖብን ነው አለ። ኃጢአቱ አንተ ሰርተሃል ወይ? አዳም ሲሰራ የለም አልሰራም። ተመልከቱ፣ ክርስትና ማለት በጣም የሚያሳዝነው ማለት ነው። እግዚአብሔር አንድ አዳም የሚባለን ሰው ፈጠረ። ከዚያም በኋላ ይችን የዛፍ ፍሬ እንዳትበላ ነው፣ በላ። ከዚያ በኋላ ምድር ላይ ወረደ። እንዳለ የአዳም ልጆች ሁሉ ኃጢአት አለባቸው አላቸው። በቃ ኃጢአት አለባቸው። የኃጢአት ውርሰት በማን በኩል? አባታቸው አዳም ገነት ውስጥ ገብቶ ሰርተዋልና አላቸው። ሁሉም ኃጢአትን ሰርተዋል በሚለው ማለት ነው። አሁን ይሄ እንዳለው የኃጢአት ውርሰት አለብን እንዳለው ገብታችኋል? እሺ ኃጢአቱን አብራቸው ሰርተዋል ወይ ስላቸው ጊዜ አሁን እንደሰማችሁ ስትላቸው ጊዜ አልሰራንም። እሺ ኃጢአቱን አልሰራችሁም ከአዳምና ከሔዋን ጋር። ቢያንስ ኃጢአቱን ካልሰራችሁ የኃጢአቱ ተባባሪ ናችሁ ወይ? ባትሰሩም በቦታው ላይ ሆነ ለምሳሌ የኃጢአቱ ተባባሪ አብሽር አዳም ብላ ምናምን ብላችኋል ወይ? ላ የሉም። በሌሉበት ነገር ኃጢአተኛ ናቸው ብሎ መፍረድ ይሄ የአምላክን ጥያቄ መልክ ውስጥ ያስገባውን አምላክ ኢፍትሐዊ መሆኑን አያሳይም? ለምሳሌ ፍርድ ቤት ቀረበ አንድ ሰው ገሎ ከዚያ በኋላ እንዳለ የልጅ ልጆቹን ሚስቱን ስብስብ አደረገና አመጣቸው የፖሊስ። ለምን ብለው ሲጠይቅ ዳኛው ይሄ አባታቸው ሰው ገሏል፣ እነዚህ ደግሞ የእርሱ ልጆች ናቸው እንዳለ፣ ስለዚህ የእርሱ ዘር ማንዘር ናቸው እና የኃጢአቱ ተጠያቂዎች ናቸው ብሎ መጣቸው። ምን ትላላችሁ እንዴ? እነሱ ኃጢአት ገለዋል አብረው ገለዋል ወይ ቢባል አይ አልገደሉም።
እሺ ሲገል ቢያንስ ሀሳብ ሰጥተዋል ወይ ግደሉ አብሽር እያሉ አላሉ። የሉም ሲጀምር በዚያ ቦታ ላይ ይላል ፖሊሱ። ታዳኛ ምንድን ነው የሚለው? እና ታዲያ ሲገሉ ወይ አብሮ ካልተባበሩ ወይ በኃጢአቱ ላይ ሲሰራ ሰውዬ ሀሳብ ካልሰጡ እንዴት ብዬ ነው እነዚህን ሰዎች ተጠያቂ አድርጌ ልፈርድባቸው የሚችለው? ይህን መልስ ነው የሚለው። ነገር ግን ክርስትና ላይ እንደዛ አይደለም። ያ አባት ገሏልና የእሱንም ልጆች ይዘህና አለ አምላክ። አስቡት፣ የእርሱንም ሚስቶች ይዘህና ዘር ማንዘሩ እንዳለ ይዘህና። ለምን? የእሱ ዘር ናቸውና እነዚህም ይፈረድባቸዋል። ይህ ኢፍትሐዊነት ነው አይደለም። በአምላክ አምላክ ይህን ፍርድ ሊሰጥ ማለት ነው። ወላሂ ንጹሕ አይምሮ ያለው የምድራዊ ንጉሥ ሰው ይህን ፍርድ በፍጹም አይፈርደውም፣ አይቀበለውም። የክርስትና ግን የመጀመሪያው ስህተት እዚህ ጋር ነው። በቃ እንዳለ የሰው ልጅ ሁሉ ኃጢአት ሰርተዋል ይሏቸዋል። ለምን ሲባል አዳምና ሔዋን ሰርተዋልና። እንዴ ሲሰሩ ነበሩ ወይ? እነዚህ ሰዎች አልነበሩ። እሺ ሀሳብ ሰጥተዋል ወይ? አብሽራ አብሽራ ብለው አደምን ሀሳብም አልሰጡም። ግን በቃ ኃጢአተኛ ናቸው። በኃጢአቱ ላይ ምንም አስተዋጽኦ የላቸውም። በቃ ምንም አይነት ሚና የላቸውም። እሺ ሲድን ውስጥ ሚና አላቸው ወይ? በአዳም በኩል ኃጢአት መጣባቸው ተባለ። እንዴት ነው የዳኑት? አምላክ ህግና ስርዓት ሰጥቷቸው በዚህ ህግና ስርዓት ስለተመሩ ነው ወይ? አይደለም። ህግ አያድንም፣ ህግ አያድንም አለ ጳውሎስ። ታዲያስ አይ አምላክ መጥቶ አንድ ጊዜ ሞቶልሃል፣ ተገድሎልሃል፣ ዝም ብለህ በሱ ብቻ አምኛለሁ በል እመን፣ ከዚያስ በእርሱ ብቻ ትድናለህ። አለቀ። ኃጢአቱም ሲሰራ ሚና የለም፣ ወፍ አልነበሩም፣ ሲድኑም እንዲሁ የሉም። ኢየሱስን አንድ የሆኑ መንደር ላይ ይሁዲዎች መጥተው ተሰባስበው ሰቀሉት። የዓለም ህዝብ ድናሃል፣ በቃ አንዴ አምላክ መጥቶ መሰቀሉን እመን ብቻ፣ ከዚያስ ድናሃል። እንዲህ ነገ እንደዛ አይደለም። ከመጀመሪያው ከመሰረቱ በኢስላም አዳምና ሔዋን ራሱ ተጠያቂ ራሳቸው። ኃጢአት ማለት ምን ማለት ነው? ትርጉም ሲጀምር ኃጢአት ማለት የአምላክን ህግና ስርዓት መተላለፍ ነው። ስለዚህ አንድ ሰው እንደ ኃጢአተኛ ሊቆጠር ዘንድ የአምላክ ህግና ስርዓት ሊደርሰው ይገባል ነው በኢስላም። አያቸው አይደለ? ታዲያ አንድ ሰው እንዴት ነው እንደ ኃጢአተኛ የሚቆጠረው? በዚህ መልኩ ነው። አምላክ አላህ አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስከሚደርስ ድረስ ራሱ የአምላክ ህግና ስርዓት የዛኔ ስለማይረዳ ስለማያውቀው እብዶች ላይ ህፃናቶች ላይ የነብይ ትምህርት ያልደረሳቸው ላይ እንደ ኃጢአተኛ እነሱ ግራ ይይዛሉ፣ አይመለከታቸውም። ሰውየው ለአቅመ አዳም ደርሶ ለአቅመ ሔዋን ደርሰው የሚያገናዝቡበት ንጹሕ አይምሮ አጊተው የአምላክ ህግና ስርዓት ደርሷቸው ያንን ህግጋቱን ሲተላለፉ እንደ ኃጢአተኛ ይቆጠራሉ ይላል ኢስላም። ያ ህግና ስርዓት ሳይመጣላቸውስ በወላጆቻቸው ምናምን ወላጅ ስለኔ አይመለከተው። አላህ በቁርአን ላይ ሲናገር ኢን አሕሰንቱም አሕሰንቱም ሊአንፉሲኩም አለ ወኢን አሰእቱም ፈለሃ አለ። መልካምን ብትሰሩ ያ መልካም ስራ ለራሳችሁ ነው፣ ኃጢአትን ብትሰሩ በራሳችሁ ላይ እንጂ በሌላ ሰው ላይ አይደለም ይላል። ስለዚህ የአዳም ስህተት እኛን የሚመለከት አይደለም፣ የእኛም ስህተት አዳምን አይመለከትም። ኃጢአት ማለት ከመሰረቱ ትርጓሜው የአምላክን ህግና ስርዓት መተላለፍ ነውና እኔ ኃጢአተኛ ሆን ዘንድ የአምላክ ህግና ስርዓት ደርሶኝ ያንን መተላለፍ አለብኝ። ካልሆነ በሌለሁበት ነገር እንደ ኃጢአተኛ አምላክ የሚፈርድብኝ ከሆነ ይህ አምላክ አይደለም፣ የፍትሐዊ የሆነ አምላክ ይህ ነው። አነሳ ጥያቄ ያለ ካለ ይቀጥል። ጥያቄ ያለ ታዙን። አሰላሙ አለይኩም። ወአለይኩም ሰላም። የእኔ ጥያቄ በቀደም የሆነ ሆቴል ሂደን ነበርና እንደዚህ ምግብ የሚበላ ስጋ ቤት እንትን ብለን ከዛ ትልቅ ኡስታዝ ነው እንደዚህ የክርስቲያን ስጋ ተመገበ ማለት ነው። ችግር የለም ቁርአን ላይ ተፈቅዷል ብሎ ከቁርአን እንትን የሆነ ማስረጃ ሰጠኝና የክርስቲያን ስጋ በላ፣ ችግር የለም ይበላል አለኝ እና እንዴት ነው ውስጤን እንትን ስላለኝ ነው። እሺ መልሱን አዳም። እሺ ሁሴን አምቦ ኮሜንት ላይ ደጋግመህ እየጻፍክ ነው። ና ግባና አውራ። ልኬልሃለሁ። ፓስተር ትመስለኛለህ። ገብተህ አውራ። ግባና አውራ። ኮሜንት ከምትጽፍ እና ያው ልላክልህ፣ ደጋግሜ ልላክልህ። ልኬልሃለሁ፣ ወላሂ ልኬልሃለሁ። ና ግባ። ሁሴን አምቦ ጭራሽ ሙስሊም ስም እየጻፋችሁ መምጣት ጀመራችሁ። ነገሩ ምን ጀምራችሁ እላለሁ። ቆይታችኋል። ሁሴን አምቦን አግባ። አምቦ አላህ ሙስተዓን። በቃ ቢስሚላህ ብለው ስለማያርዱ የሀገራችን ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው አያርዱም፣ አይበላም። ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላ ነበር። አላህ
የመጽሐፉ ሰዎች ያረዱትን በሉ ብሎ ፈቅዷልና፣ ነገር ግን መስፈርት አስቀምጧል። ቢስሚላህ ብላችሁ ረዱ ብሏል። ገብታችኋል? ቢስሚላህ ብለው ካረዱ ነው የሚበላው። የሀገራችን ክርስቲያኖች ደግሞ የአላህን ስም ክደዋል፣ አይቀበሉም። ምናልባት አሁን ቲክቶክ ላይ እየሰሙ ነው የአምላክ ስም አላህ እንደሆነ። የአረብ ሀገር ላይ ያሉ ክርስቲያኖች እንግዲህ ግብፅ ላይ የነበሩት ታላላቅ የክርስቲያኖች ሊቃውንቶች እነሱ አምላክን አላህ ብለው ነው የሚጠሩት። አምላክን አላህ ብለው ነው የሚጠሩት። የአረበኛ መጽሐፍ ቅዱስ የአምላክን ስም አላህ ብሎ እንደሚጠራ ክርስቲያኖች ከዚህ በኋላ ይቀበላሉ ብዬ አስባለሁ። ባለፈው እዚያች ሰውዬ ጋር ስንወያይ አላህ የሚለው የሙስሊም አረቦች ብቻ የሚያውቁት እንጂ ከዚያ ውጭ አያውቁትም ስትል አስተምሬያታለሁኝ። በዚያውም አጋጣሚ ክርስቲያኖች አይታችኋል። የአምላክ ስም አላህ የሚለው ክርስቲያኖች፣ የአረብ ክርስቲያኖች መጽሐፋቸው ላይ አውጥቼ የዛኔ የአምላክ ስም አላህ እንደሆነ የዛኔ ሳሳይላችሁ ነበር፣ አይታችኋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። ቁጥር 40 ላይ ኢየሱስ ክርስቶስ ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ብሏል። ኢየሱስ ምን አለ? ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም፣ እኔ ግን ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ እንዳላሳይችላችኋለሁ። አላህ የሚለው የአምላክ ስም ነው። ስለዚህ አላህ የሚለው የአምላክን ስም የሀገራችን ክርስቲያኖች አይቀበሉም እና ቢስሚላህ ብለው ቢያርዱ ይበላ ነበር። ነገር ግን ቢስሚላህ ብለው ስለማያርዱ አይበላም። በሱረቱል ማኢዳ ላይ ያለው ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም የሚለው የእነዚያ የመጽሐፉ ሰዎች ወይም የአይሁዶችና የክርስቲያኖች ምግብ ለእናንተ ተፈቀደ የሚለው በመስፈርት ነው። መስፈርቱ ቀጣዩ ምዕራፍ ላይ ይገኛል። ሱረቱል አንዓም ላይ ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ብሏል። በእርሱ ላይ የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። ስለዚህ ቢስሚላህ ተብሎ የታረደ ከሆነ ነው የምንበላው። ይህን ቁርአን ከዚህኛው ጋር አገናኝቶ የፈሰረና የተረዳ ሰሃባ ወይም ሰለፍ አለ ወይ ካላችሁ፣ አዎ ዓሊ ብን አቢ ጣሊብ፣ አብዱላህ ብን ዑመር፣ እናታችን አይሻ፣ እነ ጣውስ፣ እነ ሐሰን አልበስሪ ሁላቸው ምን አሉ? አህለል ኪታቦች ወይም የመጽሐፍ ሰዎች አይሁዶችና ክርስቲያኖች ቢስሚላህ ብለው ካረዱ የሚበላው ከአላህ ስሞች በሌላ ስም ቢያርዱ አይበላም ብለው ቃል በቃል ተናግረው ይሄ ነው። አይ ትንሽ ቡሃ ስለፈጠረብኝ ነው። እና ደግሞ እንደዚህ ሆቴል ላይ ምናምን በርገር በምናዝ ሰዓት በማሽን ነው የሚታረደው። ያው በሆቴል የሙስሊምም ክርስቲያንም ነው ገብቶ የሚበላው። ዝም ብለው ነው ማሽን ውስጥ አስገብተው ቢስሚላህ ምንም አይሉም። በርገር ውስጥ ምናምን